የአምላካችን የእግዚአብሔር ቃል በትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እንደዚህ ይላል፣ እግዚአብሔር መልካም ነው ይላል። እግዚአብሔር ምንድነው? መልካም ነው። በመከራ ቀን ደግሞ መሸሸጊያ ነው። በእርሱ የሚታመኑትን ይጠነቀቅላቸዋል ይላል። እግዚአብሔር በባህሪው እግዚአብሔር በማንነቱ ምን አይነት አምላክ ነው? መልካም አምላክ ነው። ክብር ለእግዚአብሔር ይሁን። መልካም አምላክ ነው። በህይወታችን መልካም ነው። በምናልፍበት በየትኛውም ሁኔታ ውስጥ እግዚአብሔር መልካም አምላክ ነው። በመከራ ቀን ደግሞ ምንድነው? መሸሸጊያ ነው። በመከራ ቀን መሸሸጊያ የሚሆን አምላክ እግዚአብሔር ብቻ ነው። በመከራ ቀን ፊቱን የማያዞር አምላክ እግዚአብሔር ብቻ ነው። በእርሱ የሚታመኑትን ደግሞ ምን ይላቸዋል ይላል? ይጠነቀቅላቸዋል። በእውነት እግዚአብሔር ለሚታመኑበት አምላክ ምን አይነት አምላክ ነው? የሚታመን አምላክ ነው። ታማኝ አምላክ ነው። እግዚአብሔር ያዋጣኛል፣ እግዚአብሔር አምላኬ ነው፣ እግዚአብሔር ኃይሌ ነው፣ እግዚአብሔር ጉልበቴ ነው፣ እግዚአብሔር ጌታዬ ነው፣ እግዚአብሔር የህይወቴ ተስፋ ነው ብለው በእግዚአብሔር ላይ ለሚጓደዱ ሰዎች እግዚአብሔር መልካምነቱን በዘመናቸው ሁሉ ያሳያቸዋል። ኦ ሃሌሉያ! ይጠነቀቅላቸዋል ይለናል። እግዚአብሔር ምን አይነት አምላክ ነው? በመከራ ጊዜ የሚጠነቀቅ አምላክ ነው። ክፉ እንዳይሰብረን፣ ክፉ እንዳይጎዳን፣ የምናልፍበት መንገድ ሰባብሮ እንዳያስቀረን እግዚአብሔር ይጠነቀቅልናል። ኦ ሃሌሉያ! እግዚአብሔር ምን አይነት አምላክ ነው? መልካም አምላክ ነው። ለእኛ የሚያስበው ሐሳብ ደግሞ ሁልጊዜ መልካም ነው። እግዚአብሔር አብሮን ያለ በማይመስለን ቀኖች ውስጥ እንኳን እግዚአብሔር ለኛ መልካም ነው። ክፉ ናቸው በምንላቸው ቀኖች ውስጥ እግዚአብሔር ለኛ መልካም ነው። እየተጠነቀቀልን ነው። ያለፍነውን ሁሉ ያለፍነው ለነገ ደግሞ ተስፋችን ነው። እግዚአብሔር ምን አይነት አምላክ ነው? መልካም አምላክ ነው። ዛሬ እግዚአብሔር የተዋችሁ፣ እግዚአብሔር የጣላችሁ፣ እግዚአብሔር ስለናንተ ግድ የሌለው የሚመስላችሁ፣ እግዚአብሔር የረሳችሁ የሚመስላችሁ ሰዎች አላችሁ። የምስራችን ልንገራችሁ፣ እግዚአብሔር መልካም ነው። ለኛ የሚያስባትን ሐሳብ እሱ ያውቃል። እግዚአብሔር ለኛ የሚያስባት ሐሳብ ደግሞ ምን አይነት ሐሳብ ናት? ኤርምያስ 29 ላይ ተጽፎ እናገኘዋለን። ከቁጥር 11 ጀምሮ ለናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ ክፉ አይደለም። እግዚአብሔር ለሕዝቡ የሚያስበው ሐሳብ መልካም ሐሳብ ነው። እግዚአብሔር ክፉ አያስብብንም። እግዚአብሔር ከኛ ይልቅ ለኛ ግድ ይለዋል። እግዚአብሔር ከኛ ይልቅ ለኛ ያስባል። ነጋችን እንዳይበላሽ፣ ዘላለማችን እንዳይበላሽ በጥንቃቄ የሚመራን አምላካችን እግዚአብሔር ከእኛ ይልቅ ለእኛ የተሻለ ያስባል። ለምን? እሱ አምላክ ስለሆነ፣ ሁሉን አዋቂ ስለሆነ፣ ነገን የሚያውቅ ስለሆነ፣ ዘላለማችን በእጁ ላይ ስላለ። አያችሁ፣ እኛ ሰዎች ስለሆንን ዛሬ ፊታችን ላይ ያለውን ነገር ብቻ ነው የምናየው። እግዚአብሔር ግን ከመፈጠራችን ጀምሮ የዘመናችንን ቁጥር ያውቃል። ነጋችን እንዲበላሽበት አይፈልግም። ነጋችንን ያውቃል እግዚአብሔር። ስለዚህ እግዚአብሔር መልካምን በማሰብ መልካም ባለው አቅጣጫ ሁሉ ይመራናል። እግዚአብሔር ለቤታችን መልካም ነው። እግዚአብሔር በህይወታችን ላይ መልካም ነው። እግዚአብሔር ለኛ የሚያስበው መልካም ነው። ለምድራችን የሚያስበው መልካም ነው። እግዚአብሔር ለህዝቡ መልካም ነው። ጌታችን ኢየሱስ ሲናገር እኔ አለ መልካም እረኛ ነኝ። ሃሌሉያ! እግዚአብሔር ምን አይነት አምላክ ነው? መልካም አምላክ ነው። እግዚአብሔር ምን አይነት አምላክ ነው? መልካም እረኛ ነው። እግዚአብሔር ምን አይነት አምላክ ነው? መልካም አባት ነው። እግዚአብሔር መልካም ነው። በመከራ ቀን ደግሞ መሸሸጊያ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር መልካም ነው ላንቺ። እግዚአብሔር መልካም ነው ላንተ። እግዚአብሔር መልካም ነው ለልጆቹ። ለኔ መልካም ነው። በዘመኔ ሁሉ መልካምነቱን ነው የማውቀው። ክብር ለእግዚአብሔር ይሁን።
እኔ በህይወቴ ዘመን ሁሉ የማቀው የእግዚአብሔርን መልካምነት ነው። በክረምት በበጋ የማይቀያየር የእግዚአብሔርን መልካምነት እያየሁኝ እዚህ ዕድሜ የደረስኩኝ ልጁ ነኝ። እግዚአብሔር መልካም ነው። ማይቀየር መልካምነት፣ ማይለወጥ መልካምነት፣ በጊዜ በሁኔታ የማይያዝ የእግዚአብሔር መልካምነት። የእግዚአብሔር መልካምነት ውስጥ ቸርነቱ አለ። የእግዚአብሔር መልካምነት ውስጥ በጎነቱ አለ፣ መግቦቱ አለ፣ ምሕረቱ አለ፣ ትዕግስቱ አለ፣ ቸርነቱ አለ፣ ይቅርባይነቱ አለ፣ እረኝነቱ አለ፣ አምላክነቱ አለ። የእግዚአብሔር መልካምነት ይህንን ሁሉ የያዘ ነው። ሃሌሉያ! ማጽናናት የተሞላ መልካምነት፣ በጎነት የተሞላ መልካምነት፣ በሁኔታ ላይ ያልተመረኮዘ መልካምነት። በድካማችን ቀን መልካም ነው፣ በርትተን መልካም ነው። እግዚአብሔር ወድቀንም መልካም ነው፣ ስተንም መልካም ነው። ለምን? በቸርነት ስለሚመልሰን፣ በምህረት ስለሚመልሰን፣ በይቅርታ ስለሚመልሰን፣ በትዕግስት ስለሚመልሰን። እግዚአብሔር ምን አይነት አምላክ ነው? መልካም አምላክ ነው። እግዚአብሔር መልካም አምላክ ነው። ይህን መልእክት ለምትሰሙ እግዚአብሔር ለቤታችሁ መልካም ነው። እግዚአብሔር ለህይወታችሁ መልካም ነው። እግዚአብሔር ለኑሯችሁ መልካም ነው። እግዚአብሔር መልካም ነው። በመከራ ቀን መሸሸጊያ ነው። በእርሱ የሚታመኑትን ይጠነቀቅላቸዋል፣ ይጠነቀቅልናል። ሃሌሉያ! ክብር ለእግዚአብሔር ይሁን።